guys and welcome to Maraki English with Abby. Naturally, oh my God, guys, come on, man. These days, I know I went MIA mass don't because everything I missing in action. Didn't get the big effect in ግን ሸምበቆ ምናምን እንደሚባለው ማለት ብዙ ስራዎች ይሰራልናችሁ ነው እጅግ በጣም ብዙ ስራዎች ይሰራልናችሁ ነውና እሱ ትንሽ ቢዚ ያደረገኝ ማለት ነው አማርኛ እንዲማር ለምትፈልጉ ሰዎች ጸድ የሆነ ቻናል coming soon ለልጆቻችሁ not coming soon already soon the video is already out አዳዲስ ፕሮጀክቶች ላይ እየሰራን ስለነበር የጠፋሁት ካሁን በኋላ እንግዲህ እላለሁ ሁሉ ጊዜ በደንብ ጠንክሬ ለመምጣት ሞክራለሁ ዛሬ ይዤላችሁ የመጣሁት ቪዲዮ በቃ ከድስት ውስጥ ወጥቶ ለምግብ ለተዘጋጀ አይነት ነገር ነው በቃ ኦንቴ ነው በየቀኑ የምትጠቀሙባቸው ጸደ ኤክስፕሬሽኖች አሉ ፍሬዞች አሉ እናረጋችሁ እነሱ በደንብ ፍት አድርጌ እንዳረሰው አድርጌ አምሯችሁ ውስጥ ቁልፍ እናረጋችኋለን ማለት ነው without further ado let's begin እንግሊዘኛ አለመቻል በዚህ ዓለም ላይ ያላችሁና ኦፖርቹኒቲ በጣም ነው ማራኪ እንግሊሽ የሚባላል ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ ምርጫችሁ ማራኪ እንግሊሽ ነው ማራኪ እንግሊሽ ይላል ማራኪ እንግሊሽ ባንድ ከእንግሊዝኛ ነበር እሺ ዛሬ የምናየው ቤዚክ ኢንስትራክሽንስ ነው ኢንስትራክሽን ማለት ላይክ ትእዛዝ ማለት ነው አይደለ ሶ የሆነ ነገር አድርግ ስንል ለምሳሌ ብላ ጠጣ ምናምን እንዳለ ሆኖ አድርግልኝ የሚባለው ነገር አለ አይደል ለምሳሌ አንድ ጉዳይ ባክህ ለኔ ብለህ አድርገው ስትሉ ምንድነው የምትሉት please do it to me ወይስ do it for me ነው የምትሉት do it for me ነው የምትሉት አይደል for me ግን ደውልልኝ ስትሉ call for me ነው የምትሉት ወይስ call me ነው የምትሉት call me ነው አይደል for me የሚለው ነገር አያስፈልግም ማለት ነው ልክ እንደዚህ ብዙ አይነት ነገሮች አሉና እነሱ ነገሮች ግራ ያጋባሉ ለምሳሌ አንደኛው ጋር ስመጣ አቀብለኝ ለማስፈልጉ ምንድነው የምትሉት ጀመርናል አንድ pass me ነው የምትሉት ለምሳሌ ጫውን አቀብለኝ በለኝ እያወራን ከመሆን ጀመርን እኮ ትምህርት በቃ ካሁን በኋላ እናንተ እንደዚህ ተባባልን ነው የምናወራው ጫውን አቀብለኝ በሉኝ አንድ ምግብ ላይ ነን pass me the salt ነው የምትሉት pass me the salt so እዚህ ጋር አሁን pass me ሲባል እኔን እለፈኝ ለማለት ስፈልጉም ራሱ pass me ነው የምትሉት ለምሳሌ ጥያቄ ጠየቁኝ አንቺ መልሽ አንተ መልስ አው just skip me ወይም ደግሞ pass me ነው የምትጠቀሙት እኔን እለፈኝ ነው እዚህ ጋር ደግሞ መጥቼ pass me the salt ስል ጫውን አቀብለኝ እያልኩኝ ያለሁት ማለት ነው so እዚህ ጋር ምን ማለት ያደርጋል context ያደርጋል context ማለት ቃላቶቹ የገቡበት አገባብ እንዴት ነው የሚለው ነገር ለብብላችሁ ማየት ይኖርባችኋል ማለት ነው ለማንኛውም አንደኛውን ጀመርናል እጠይቃችኋለሁ መጨረሻ ላይ pass me ነው የምትሉት pass me the salt አላችሁ እስኪ በሉት ሶስቴን በለው pass me the salt አንድ pass me the salt ሁለት አንድ ድገሙልኝ pass me the salt ሶስት pass me the salt perfect nice አሁን እዚህ ጋር ዝም ብዬ pass me the salt ትንሽ is a bit aggressive አይደል like የሆነ ቁጣ ነገር አለው ትንሽ ፖላይት ለመሆን ስፈልግ ምን እናስገባለን ሶስት ሰጣችኋለሁ can you pass me the salt ይላል ማለት ነው Can you pass me the salt ሁለተኛ canን ወደ could ቀይለን could you pass me the salt nice could you pass me the salt መጨረሻ ላይ would you pass me the salt Would you pass me the salt please so ሁሉ ጊዜ ኢንስትራክሽን ሲሰጡ ለሰው ፖላይት ማድረግ ከፈለጋችሁ የሆነ ትህትና የተሞላበት ማድረግ ከፈለጋችሁ ሶስቱን መጠቀም ትችላላችሁ ማለት ነው በፍጥነት እስኪ በሩ መዝጋት ትችላለህ በሉኝ በcan let's go can you close the door nice it's a bit direct strict ነገር ነው ግን ችግር የለውም still polite ነው can you close the door please አለቀ can you close the door በኩድ በልና ቶሎ ብላችሁ በሩ ዝጋ በሉኝ could you close the door perfect could you close the door nice አሁን ደግሞ በwould ድጋሚ the same thing በሉኝ would you close the door perfect sorry would you close the door so ልክ እንደዚህ አሁን would እንጠቀም ለሁሉም would you ያልን እንጠቀም okay so would you ጫውን አቀበለኝ በሉኝ
እኔ እኮ እዚህ እኮ ያለሁት ማን ለማስተማር አላ አንተና አንቺ አለው እንዳሉት ታዲያ ዝም ብሎ በሐሳብ ወደዚህ ማለት ነው እዚህ ሆነን እናውራ እንደዚህ እኮ ሲወራ ነው የሚመጣው let's go would you በለና ጨውን አቀበለኝ በለኝ would you pass me the salt great job so ልክ እንደዛ እንቀጥል አቀበለኝ ስንል ካሁን በኋላ pass me ነው የምንለው ኦኬ አንድ ቆለፈን ሁለተኛ ቅዳልኝ በሉኝ ቅዳልኝ መቅዳት ምንድነው pour okay መቅዳት pour ነው pour okay pour እና pour ጋር እንዳይገባችሁ p o u r pour okay ስለዚህ ቅዳልኝ ስትሉም ታላችሁ pour me ታላችሁ ማለት ነው እስኪ ቡና ቅዳልኝ በሉኝ pour me some coffee pour me some coffee ወይን ቅዳልኝ በሉኝ let's go ወይን ቅዳልኝ በሉኝ pour me some wine pour me some wine nice እኔ ብቻ አይደለም ለዚህ ያልኩት ያው ፈረንጆቹም እንደሚሉ ስሟቸው Pour me some wine. Would you like to pour me some wine? nice ስለዚህ እኛም በአገራችን pour me some አረቄ pour me some ጠላ pour me some ጠጅ ያላችሁ pour me ቅዳልኝ pass me አቀበለኝ ነው ማለት ነው ኦኬ እንቀጥል by the way ይቅርታ ዝናቡ እየቀዳው ነው ለማስፈልጉ is pouring down ታላችሁ okay like ወደ ታች አይደለም የሚቀዳው እንደነው ውጪ ዝናቡ oh my god is pouring down እንደሚቀዳው ሲዘንብ እንግዲህ ያሳዋችሁታል that's crazy so it's pouring down and it's pouring down rain እቺ ምርቃት ነች ከጎን የሰጣችሁ ሁለት ነገር ግን እንዳረሱብኝ ምንድነው አቀብለኝ pass me ቅዳልኝ pour me አንበሳ ሸኘኝ ሳለ ደግሞ ማለት ነው ሸኘኝ ሶስተኛ ላይ እስከ በሩ ድረስ ሸኘኝ በምንድን በእግሬ ስለዚህ ጀኒዘ አስራምደኝ ብለኝ walk me to ብለ ታስገባዋለ ከዛ walk me to the door simple እስኪ walk me to the door ከዚህ ውጪ ውሻዬን አናፍሰዋለሁ ስትሉ ምንድን ነው የምትሉት I walk my dog ውሻዬን አራምድልኝ በቃ እናፍስልኝ please would you walk my dog እስኪ በለስ would you walk my dog by the way ይሄ ነገር ስራ ሆኖ ውጪ dog walkers አሉ what's your job ስትባሉ oh I'm a dog walker ውሾቹን ልጄ አናፍሳለሁ ያላችሁ ነው ማለት እንደ ፕሮፌሽን ይሄ ራሱ አለ ማለት ነው so walk me ሸኘኝ በእግር ማለት ነው ኦኬ ስለዚህ እስከ መኪናዬ ድረስ ሸኘኝ ብሉኝ walk me to my car perfect ሶስት ታሪፋይፍ ነገሮች ይዘናል ኦኬ እንቀጥላለን ኦኬ ከእግር ወደ መኪና ቀየር ነው አሁን ስራ አድርሰኝ በሉኝ በመኪና ስራ አድርሰኝ ምን ያረኩኝ ነው ወስዳችሁ የገፋው ቆነ እኮ ችግር የለው push me to work መጠቀም ትችላላችሁ ችግር የለው የገፋ ስራው ስለይ ነው ግን በስራ የነዳው ስለምወስዳችሁ ምን ታላችሁ drive me to work okay drive me to work እኒኮ እንደዚህ ችግሩ ሊያው ምንድነው አንዳንዴ እኔ ቃል በቃል ነግራችሁና drive me to work ላችሁና እነሱ ደግሞ drive me to work ሲሉ ምንድነው የሚለው ብላችሁ ግራ ይገባችኋል but they're the same thing drive me to work እስኪ በፍረንጅኛ drive me to work would you drive me to work could you drive me to work nice drive me to work ቀላል ስንተኛ ነች እሺ አራተኛ ነች አይደል የመጀመሪያው ምን ነበር አቀብለኝ ስንል እንደምንለው pass me ቅዳልኝ ስንል ምን ነበር የምንለው pour me አንበሳ በእግር ሸኘኝ ስንል ምን ነበር የተባባልነው walk me በመኪና አድርሰኝ ስንል ምን ነበር የተባባልነው drive me to work perfect nice ቀጥሎ ጠይቀኝ በሉኝ እስኪ አንዳንዴ የመጣ
ጠይቀኝ እባክህን ጠይቀኝ ዘመዶቼን እጠይቃለሁ እህቴን እጠይቃታለሁ ስትሉ ምንድነው I ask my sister አይደለም ask ጥያቄ መጠየቅ ነው ሰው ሄዶ መጠየቅ እንደሚባለው visit ነው አይደል ምንድነው visit መጎብኘትም ሊሆን ይችላል መጠየቅም ሊሆን ይችላል they're the same thing ስለዚህ ጠይቀኝ ስትሉ visit me say it again visit me አንዳንዴ ጠይቀኝ በሉ visit me sometimes በሉት visit me sometimes that's perfect nice Come visit me sometime. ይሄ አምስተኛ ነው ቀጥሎ ስድስተኛ አበረታታኝ በሉኝ እስኪ አበረታታኝ መጀመሪያ አደፋፍረኝ ነው actually የሚሆነው አበረታታኝ አደፋፍረኝ they're the same thing መጀመሪያ ድፍረት ምንድነው in English courage የሚል ቃል ያዙልኝ ኦኬ ይሄ ቃል ይጻፍልኝ እዚህ ጋር courage ማለት ድፍረት ማለት ነው እና እኔ ድፍረቱ የለኝም ለማስፈልጉ I don't have the courage ታላችሁ I don't have the courage ምን ለማድረግ to ብላችሁ ነገርየው ማስገባት ነው ለምሳሌ እኔ እንግሊዝኛ ለማስተማር ለማቆም ድፍረቱ የለኝም I don't have the courage to stop teaching it's too precious for me I miss you guys a lot you know this is my addiction so I don't have the courage to stop teaching በዚህቹ ጋር ኮሜንት ላይ ተገቡና እንደጠፋባችሁ ምን ለማድረግ ነው ድፍረት የሌላችሁ I don't have the courage to ብላችሁ ኮሜንት ላይ አሁን ተጠብቃችኋል go ገባን አድርገው እሺ አሪፍ so courage difference ነው አይደል so ማደፋፈር ሲሆን ከፊቱ and ጭቅም ጨምሩና encourage ይሆናል encourage so አበረታታኝ ስትሉ encourage me ታላችሁ encourage me okay Encourage me a little encouragement. አሁን እኔ ምን ያረኳችሁ ነው encourage ያረኳችሁ ነው ምን ለምን እንደማረክ እንግሊዝኛ እንድትናገሩ I am encouraging you to speak English ማሳነፍ ምንድነው በኢንፋንታ discourage don't discourage him ቢዝነስ ጀምራለሁ ሲል ውይ በዚህ ዘመን ሰው እኮ ተቸግሯል አሁን ባክ ምን ልትጀምር ነው this is discouraging man don't discourage me ታዲያ ምን ላድርግ አበረታታኝ encourage me so እኔ ምን እንድታረጉ እንዳበረታታችሁ ትፈልጋላችሁ encourage me to ብላችሁ ኮሜንት ላይ አስገቡልኝ ከዛ በኋላ የሞት encourage ያደርጋችኋለሁ ማለት ነው ተግባባን ይሄ ስንተኛችን ነው ስድስተኛችን ነው የሰማችሁኝ ነው ቶሎ በፍጥነት ነው የምትመልሱት ቶሎ አቀብለኝ pass me ቅዳልኝ pour me ሸኘኝ በግረክ let's go walk me በመኪና አድርሰኝ drive me ጠይቀኝ ጎብኘኝ የምታክ visit me አበረታታኝ encourage me perfect nice ቀጥሎ ቁርስ ስራልኝ በሉኝ እስኪ ቁርስ ስራልኝ make me breakfast እዚህ ጋር እንዳንዴ እኮ ነው በቃ ትርጉሙ ላይ ዋጥላችሁ ይችላል ለምሳሌ አሁን እኔ ጋር መጣችሁ make me a good English speaker ብትሉ ጥሩ እንግሊዝኛ ተናጋሪ አድርገኝ የሚለው ነገር አለው please God make me rich ብል ሀብታም አድርገኝ እያልኩት ነው እግዚአብሔር እዚህ ጋር መጣችሁ make me breakfast ስትሉ ቁርስ አድርገኝ የሚል ትርጉም ሊሰጥ ይችላል ግን ደግሞ make me some breakfast ካላችሁ አንድ ሰው ቁርስ ስራልኝ እያላችሁ እንጃለው ቁርስ አድርገኝ ያለ አይደለም make me breakfast በዚሁ መሰረት እስኪ እናንተው ቡና አፍላልኝ በሉኝ make me some coffee በቃ ባይዋጥላችሁ it's natural this is how they say it አታምኑኝም make me video እዚህ ጋር አስገባልኝ ይሄውላችሁ Go make me some coffee. አንጨምር You'll make me some food. እንጨርሰው and make me some hits make me some breakfast ብላችሁ መጠቀም ትችላላችሁ ማለት ነው ይሄ ሰባተኛችን ነው ኦኬ ስምንተኛ
ፈልግልኝ በሉኝ እስኪ መጣችሁ ቲቸር yes እስኪ እባክህ ስራ ፈልግልኝ በሉኝ ስራ ፈልግልኝ you got this መፈለግ ማለት ጠፋ ነገር መፈለግ ከሆነ እንደዚህ look for ነው actually I'm looking for a job ይባላል ግን እዚያ ሳይሆን ፈልግልኝ ስትሉ look for me ሳይሆን እንትሉት find me ነው የምትጠቀሙት find me ከዛ find me a job find me a job say it find me a job ሚስት ፈልግልኝ በሉኝ እስኪ find me a wife find me a wife find me a girlfriend ያላችሁ መጠቀም ትቻላችሁ ማለት ነው ምን ልፈልግላችሁ እቺኛውንም ኮሜንት ላይ ፈልጋታለሁ find me ብላችሁ እዛች ጋር ታስገቡልኛላችሁ ማለት ነው ታግባባን ቀላል ነው find me ብሎ ማስገባት ይሄ ስምንተኛችን ነው ስምንት እኮ ነው በቃ አንድ ጣት ተወላችኋለሁ ዘጠኝ ነገር ነው ማስተምራችሁ አንድ ጣት ከፈለጋችሁ ድንገት አፍንጫችሁን ከሳካችሁ ታኩበታላችሁ ጆሮአችሁ ከበላችሁ ታኩበታላችሁ ግን ዘጠኝ ነገር ሰጣችኋለሁ ግዴታ ነው ዘጠኝ ነገር ይዘው መውጣት የመጨረሻው አምጣልኝ ስትሉም እንደምትስ አምጣልኝ ማምጣት እንደምን bring ነው past brought ነው እና አመጣውልክ ለማስፈልጉ I brought you ነው የምትሉት እና ምን አመጣልኝ what did you bring me I brought you some books okay I brought you an iPhone really where is it let me see oh my god I love you so much okay so አምጣልኝ ስትሉ bring me ነው የምትጠቀሙት bring me hey ውሃ አምጣልኝ please bring me some water or bring me a glass of water bring me water can accent ፈረንጃ hey bring me water bring me some water oh polite one የፈለኩት could you bring me some water yeah would you bring me a glass of water ምላስ ይሰጥቻችኋለሁ ዘጠኝ ነገር አስተምራችኋለሁ አሁን ያለ ምንም ጭቅጭቅ እያንዳንዱን ጠይቃችኋለሁ ዘጠኙንም ቁጭ ታደርጉልኛላችሁ ተጨባብጠን እንላያለን ማለት ነው ኦኬ ስንዳገኛችሁ ኮሜንት ላይ ትነግሩኛላችሁ ባካችሁን pay attention ከዚህ በላይ ለፈተፍትላችሁ አልችልም በቃ በጣም ቀላል ነው ኦኬ እንጀምር ከመጀመሪያ ኦኬ አንድ ጫውን አቀብለኝ በሉኝ አንድ ሁለት ሶስት pass me the salt ሁለተኛ ወይን ቅዳልኝ በሉኝ አንድ ሁለት ሶስት ዘነበናም ሲዳው ፖርቢያችኋል pour me some wine ሶስተኛ እስከ መኪናዬ ድረስ ሸኘኝ በሉኝ አንድ ሁለት ሶስት walk me to my car easy peasy lemon squeezy very easy stuff ሶስተኛ no አራተኛ እስከ ስራወቴ አድርሰኝ በሉኝ አንድ ሁለት ሶስት drive me to work simple stuff አራተኛ አምስተኛ አንዳንዴ ጠይቀኝ በሉኝ አንድ ሁለት ሶስት visit me sometimes አምስተኛ እንግሊዘኛ እንድናገር አበረታታኝ በሉኝ እኛዋ ተጠፋባችኋለች እቺ ከመርሳችኋለች እቺ ተጠፋባችኋለች አንድ ሁለት ሶስት encourage me to speak English all right ሰባተኛ ቁርስ ስራልኝ በሉኝ አንድ ሁለት ሶስት make me some breakfast good nice ስምንተኛ ስራ ፈልግልኝ በሉኝ አንድ ሁለት ሶስት find me a job ዘጠነኛና የመጨረሻው ውሃ አምጣልኝ በሉኝ ጠምቶኛል አንድ ሁለት ሶስት bring me some water ካላችሁ you guys are the best እዚህ ጋር ጠፋችሁ ሰዓት በደንብ ጥሩ ነች ማለት ነው በቃ ምንም የሚቆጫችሁ ነገር የለም ማለት ነው ለማንኛውም
like, share, subscribe ማድረጉ እንዳይረሳ. That's the only way you can support us. ቪዲዮአችን እንደምትወዱት ምንም አይተጠራጠር የለኝም. እኛም እጅግ በጣም ስለምንወዳችሁ ነው በየጊዜው እንደዚህ ክሬቲቭ በሆነ መልኩ እንደዚህ ምርጥ የሆኑ ቪዲዮዎችን እናመጣላችሁ. በሚቀጥለው እስክንገናኝ ሰላም ሁኑ. የሰማችሁትን በህሊናችሁ ውስጥ ያሳድርላችሁ. Peace out guys. Ball love.